አንድ የደህንነት ወይም ደግሞ አንድ የደህንነት መረብ ለሀገር ህይወት እስትንፋስ ማለት ነው። የአገሮችን አስተሳሰብ የውጭውን ዓለም አስተሳሰብ በሀገሪቱ ላይ ምን ወዳጅ ምን ጠላት እንዳላት መርምሮ የሚያስረዳ መሳሪያ ማለት ነው። ኢንፎርሜሽን የሌለው ሀገር በጣም ከባድ ፈተና እንደሚደርስበት ይታወቃል። ለማስረጃ ያህል የቪዞናውን መሪ ማየት ይቻላል። አሜሪካንን ያህል መንግስት በአውሮፕላንና በሄሊኮፕተር ተንጋግቶ ሲመጣ መሪውን ከተኛበት ነው በሰንሰለት ከነሚስቱ አስረው ይዘው ሄዱት። ያ በጣም ከባድ ሁኔታ ነው። ኢንፎርሜሽን የለም ማለት ነው። ወይም አንድ የተደበቀ ሚስጥር ነበር ማለት ነው። ስለዚህ የዚህን ያህል ጉዳት ያመጣል፣ የዚህን ያህልም ደግሞ ይጠቅማል ማለት ይቻላል። ስለዚህ በእውነት እኔ የደህንነት መረባችን ወይም ደግሞ የደህንነት መስመራችን መልካም ሁኔታ ላይ ነው ያለው ማለት ይቻላልና እኔ በእውነት በጣም ነው የማደንቀው። አርበኞች ይህንን መተው ማየታቸው በአድዋ ላይ ያቆየናትን ሀገር አባቶቻችን ያቆዩትን ሀገር አሁን ደግሞ ይሄ መስሪያ ቤት ከጠላት ጠብቆ ከአሉባልታዎች ጠብቆ ወደፊት ያራምዳታል የሚል እምነት ስላለኝ እጅግ አድርጌ ነው የማመሰግነው። የተቋሙ እንቅስቃሴ እኔ በእውነት ያው ቀደም ብሎ በተገለጹት አሰራር መሰረት የተወሰኑ እንግዲህ ቀደም ብዬ የሚያውቃቸውን ሁኔታዎች ስለ ተቋሙ በተራ ያው በሂደት ነው በሂደት እዚህ ሲደርስ አሁን የደረሰበትን ደረጃ ሲያይ እኔ የሀገራችን ለውጥ እውነትም ለውጥ ነው የሚለው ሪፎርሙ በሁሉም መንገድ ሄዶ ሀገር በምን መንገድ ወዴት መሄድ አለበት የሚለውን አደረጃጀት አድርጎ ሲያቀርብ እኔ በጣም ነው ደስ ያለኝ። ትልቁ እውቀት ስለ ሀገራችን ስለ በማንኛውም አቅጣጫ ማለት ነው በማንኛውም አቅጣጫ ሀገራችን ዛሬ ያለችበት ከስጋት ነፃ የሚያደርጋት አካሄዶች መኖሩን በማየቴ እኔ በጣም ነው ደስ ያለኝ። ይህን ተቋም ከልቤ ነው የሚያመሰግነው። ዛሬ እዚህ አዳራሽ ውስጥ ቁጭ ብለን ይህን ውይይት አስተያየትም ሌላም ጉዳይ የምንናገረው በዚህ ይሄ ትልቅ ድርጅት በመኖሩ ነው። አድዋ ምንድነው ያስተማረን? ፍቅርን፣ አንድነትና ድልን ነው ያስተማረን። በዛ ፍቅር በዛ አንድነት ድል ተጎናጽፈናል። ያን ድል ብቻ አድዋ አለ ብሎ ደግሞ መኖር በቂ አይደለም። አድዋ ሆኖ የሚቀጥለው ተከታታይ ድሎች ሲመሰረቱ ነው። እርግጥ ያንን ጎዳና ይዘን ይሄድን ነው። ህዳሴን ግድብ ገንብተናል። ሌላም አብረው እስከ ተከናወኑ ድረስ አድዋ ጎልቶ ክብሩም ወደ ላይ ከፍ እያለ ሊኖር ይችላል። አለዛ ግን ሊሆን አይችልም። ብዙ ኮንፊውዥን ባለበት ጊዜ ውስጥ ግን የጠራ መረጃ እንዲኖራቸው ሀገራቸውን እንዲወዱ እውነታው እስከምን ድረስ ነው የሚለውን ነገር ለትውልድ ለማሳየት ያለፈውንም ያለውንም ነገር ያነጻጸረ ትውልድ እንዲያውቅ ስለተሰጠን እድል እናመሰግናለን። እንዳጠቃላይ ተቋሙንም ከላይ እስከታች ለሚመሩ ይህንን እድል ላመቻቹልን እናመሰግናለን። በመቀጠል ያው እኔ መምህር እንደመሆኔ መጠን የተወሰኑ አመታት አስተምሬያለሁና ሞር ግን ካስተማርኳቸው አመታቶች ውስጥ አሁን ላይ እንዳለው በጣም ደስተኛ የሆንኩበት ዘመን የለም። ምክንያቱም ትውልዱ በፊት ከብዙ ነገር የራቀ ነው፣ እኛን ጨምሮ ማለት ነው። ስለ ሀገራችን ስላለው አጠቃላይ ነገር ብዙ መረጃ እንዲኖረን እድል አይሰጥም። አሁን ግን ማንም ሰው ማወቅ የሚፈልገውን ነገር ማወቅ በሚፈልግበት ደረጃ እንዲያውቅ ይፈቀዳል። ለትውልድም ሰፊ በር ተከፍቶለታልና
ይሄ ስለተደረገ እጅግ አድርጌ አመሰግናለሁ። በጣም እድለኛ ነን፣ በጣም እድለኛ ነን እውነት ለመናገር እንደ ስካውት እንግዲህ ክብሩ ታማኝነቱ ነው። ስለዚህ ስካውት ሀገሩን ሲያገለግል ካለበት አካባቢ ጀምሮ ከሚማርበት ትምህርት ቤት ካለበት ተቋም ጀምሮ አካባቢውን የሰው ልጅን አይደለም እጽዋትን እንስሳትን እንዲንከባከብ እንዲጠብቅ ኃላፊነት የተቀበለ እንደመሆኑ መጠን በሀገር ደረጃ ደግሞ ሲሆን የበለጠ ራሱን ሰጥቶ የሚያገለግል እና ለማገልገልም የቆመ ትውልድ ወይም ደግሞ ክበብ ስለሆነ ባገኘነው መረጃ መሰረት በተረዳነው ወደፊት ሀገራችንን ለማገልገል እኛም ከእናንተ ጎን እንቆማለን። አመሰግናለሁ። እዚህ በመገኘታችን ትልቅ ደስታና አክብሮት በእነዚህ ትልልቅ ሰዎች መካከል መገኘት በጣም ክብር ነው እና እዚህ አክብራችሁ ስለጠራችሁን እናንተንም እናመሰግናችኋለን። እዚህ ያላችሁ አባቶቻችንም እናመሰግናችኋለን። ሀገራችንን ጠብቃችሁ እስከዚህ ሰዓት እስከዚህ ጊዜ ድረስ እንድንደርስ ስላደረጋችሁን ማለት ነው። እኔ ያለኝ ሀሳብ አሁን እየተደረገ ያለው ሪፎርም በጣም አስፈላጊ ነው። ትውልዱ ላይ የሀገር ፍቅር እንዲኖር ታማኝ እንዲሆን ለሀገሩ የሚያደርግ ስለሆነ በጣም አሪፍ ነው። ስለዛ ምንድነው የኋላው ከሌለ የለም የፊቱ ነው የሚባለው አይደለም። ስለዛ የኋላ ታሪካችንን ሳናቅ እዚህ መድረስ አንችልም፣ የፊቱንም ማስቀደም አንችልም። ስለዛ ሁላችንም እዚህ ያለን ወጣቶች በሀገራችንን ከአባቶቻችን አደራ ተቀብለናል። አሁን ደግሞ ውጊያው የሚሆነው በጦርነት ሳይሆን በጭንቅላት ነው የሚሆነው። የጭንቅላት ጨዋታ ነው። የቴክኖሎጂ ጊዜ ነው አሁን ላይ ያለንበት። የተማረው ትውልድ ለመፍጠር ሁሉም ሰው መረባረብ አለበት ብዬ አስባለሁ እና እንደዚህ አይነት ዝግጅቶችን ወጣቶችን በማሳተፍ እጅግ ጥሩ ነው። መቀጠል አለባችሁ በዚሁ። እኛ ወጣቶች ደግሞ እነዚህ አርበኞቻችን ደማቸውን አፍሰው አጥንታቸውን ከስክሰው እችን ሀገር አስረክበውናል። እኛ ደግሞ ኃላፊነት እንድንወጣ አደራ እላለሁ። ይህን ወጣቶች ህሊናችሁ ውስጥ ይዛችሁ ወደፊት ልትራመዱ ይገባል። ይሄ ድርጅት ደግሞ ሁላችንም ይሄንን ነገር ይዘን እንድንራመድ የሚያደርግ ትልቅ ኃላፊነት የተጣለበትና የሚሰራ ነው። ንስር ምን አይነት አይን እንዳለው ታውቃላችሁ? ሲሆን ሰው ወይም ሌላው አይታመንም። ውስጡ ድረስ እንደ ኤክስሬ መርምሮ አይቶ ይሄ መጥቷል፣ ይሄ ሊሆን ነው፣ ይሄ በዚሁን በሚለው ነገር ነው ሌሎቹ ድርጅቶች ሁሉ ተንቀሳቅሰው መራመድ የሚችሉት እና ዛሬ በዚህ ትልቅ ኃላፊነት በተሰጠው ድርጅት ውስጥ ተሰብስበን ይሄንን ሀሳብ ለመለዋወጥ በመቻላችን በጣም እጅግ በጣም እንኮራባችኋለን። ይሄው ይቀጥል፣ እኛም እንቀጥላለን። ወጣቶቻችን ይሄንን እንድትገነዘቡ እወዳለሁ። አመሰግናለሁ።